ሰላም እንዴት ናችሁ? ሳምንታችሁ እንዴት ነው? ሁሉ ሰላም ነው? አምላካችን እግዚአብሔር ስም የተባረከ ይሁን። ዛሬ አንድ ነገር ልናገራችሁ ነው የመጣሁት። ምንድን ነው በሕይወታችሁ የሚያስጨንቃችሁ ነገር? በጣም የምትፈሩት የምትደነግጡለት ግን ስታስቡ እንድትፈሩ የሚያደርጋችሁ ምንድን ነው የሚያስደነግጥሽ? ምንድን ነው እንደዚህ ያህል ያስፈራሽ? ምንድን ነው አንተንም እንደዛ ያህል እንድትፈራ ያደረገ? መጽሐፍ ቅዱስ ሲናገር መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶች ደግሞ ከእርሱ በታች ናቸው። የሚያስጨንቃችሁትን ነገር ሁሉ በእርሱ ላይ በጣም የምትፈሩበትን ነገር። ምክንያቱም ይህንን ጉዳይ ለምን እንደምትናገረን ካላችሁ በጣም ብዙ ሰዎች በዚህ ሰዓት ስለ ነገ ሲያስቡ ይፈራሉ፣ ስለ ነገ ሲያስቡ ይደነግጣሉ። ስለ ወዳጆቻቸው ብሻክርባቸው ወደፊት ከእሱ ጋር ብጣላስ የኔ ነገር እንዴት ይሆናል ብለው ብዙ ሰዎች ገና ላልተፈጠረ ነገር ማስበው ይጨነቃል። አንድ ነገር ልነግራችሁ ነው ዛሬ የፈለግኩት። የትኛውም ነገር ያለ እግዚአብሔር ጊዜ መሆን ነገር የለም። ዝቅታ ብትሉም ከፍታም የትኛውም ነገር የሚፈጠረው ያላችሁበትን ነገር በፍጹም መፍራት የለባችሁ። ምክንያቱም ዝቅ ብላችኋል ማለት እግዚአብሔር የለበትም ማለት አይደለም። ከፍ ብላችኋል ደግሞ ማለት ደግሞ እግዚአብሔር በዛ አለ ማለት አይደለም። ስለዚህ ሁሉም ነገር የሚሆነው በእግዚአብሔር ጊዜ ውስጥ ስለሆነ የትኛውም ነገር በሕይወትሽ የሚፈጸመው የትኛውም ነገር በሕይወትሽ የሚከናወነው በእግዚአብሔር ጊዜ ውስጥ ነው። ስለዚህ በእግዚአብሔር ጊዜ ውስጥ የሚኖር ሰው እግዚአብሔርን እቅድ የእግዚአብሔርን ፕሮግራም የሚጠብቅ ሰው እንዴት ስለ ነገ ሊጨነቅ ይችላል? ስለምን ነገን ይፈራል? በፍጹም ነገን እንዳትፈሩ። በፍጹም ነገ ይበላሻል ታሪክ ብላችሁ እንዳትሰሙት። ምክንያቱም የኛ ሕይወት ያለው በእግዚአብሔር እጅ ላይ ስለሆነ